لا ገባ ነበር እሱ አባት አልተስማማም እንዲህ ማጎቷ ወንድሟ አይሰግድም ምን ላድርግ ዱዓ አድርግ አላህ ይወፍቃቸው አላህ አቸኩል ماذا በአግባቡ ጠይቅ በአግባባዊ በሆነ መልኩ ከሄድክ ትከለከልበት ምክንያት አይኖርም ኢንሻአላህ አላህ ያገራልሃል መንገድ አትሳት ربما አባቱ ያለ ሌላ ቦታ ወንድም ያለ ወልይ ያለ ሌላ ቦታ ወይ ከሷ ለመገናኘት መሞከር ይሄ ስህተት ነው በሸሪዓ አይፈቀድም ነገሮችም እንዲበላሹብህ ነው የሚያደርገው ሰዎችም ያውቃሉ ከኛ ሊያወጣት ነው ከኛ እንዲህ ነው ከቤት ሊያወጣት ነው የሚሞክረው ይላሉ እነሱን ትቶክ ሌላ ነገር የሚፈጥር አይነት ሰው ሲሆን ማለት ነው አላህንም ከማመጹ ጋር በአግባቡ ጠይቅ እንቢ ካሉ ሸሪዓው ዝር ሳይኖራቸው ይጠየቁበታል ከዛ በኋላ ሰው የሚያግባባ ሰው ላክ አግባባ የሆነ ሰው ትልቅ ሰው ፈልጋ እንዲህ ነው በአግባቡ እንቢ አይሆንም ካሉ ወንሳ ሲዋሃ كثير ብዙ ሴቶች አሉ ያለሰ ከዛው ውጭ ያሉ ይሄን ያለው አሊ ለነብዩ ሰለላሁ ዐለይሂ ወሰለም ነው ያላቸው በአይሻ ጉዳይ ሲያማክሩት ቃል ያ ረሱላህ ለምን يضيق الله عليك والنساء سواها كثير الله لا ተጣበበቦትም ብዙ ሴቶች እኮ አሉ ያኔ ነብዩ ሰለላሁ ዐለይሂ ወሰለም አዛ የሆኑ መስሎት ነው አው ደሞ በዚህ ጉዳይ የተጨናነቁ መስሎት ከዛ ጭንቅል ይገላግል ነው ነብዩ ሰለላሁ ዐለይሂ ወሰለም ማዛ አላህ እስኪ ከመፍረዱ በፊት በኋላ ተፈረደ ጉዳዩ አለቀ አልহামዱሊላህ